ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም። ስለዚህ እዚህ ስራን ጀምር ነው የኔ ጥያቄ። ከዚህ ስራን ጀምር። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። እንዳትፈራ ሞትን እንዳትፈራ ሞትን እንዳትፈራ ተዋህዶን አደራ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። በኦሮሚያ ክልል ኦርቶዶክሳውያን ክርስቲያኖች ላይ እየተፈጸመ ያለው ጥቃትና ግድያ እንዲሁም ማሳደድና ማፈናቀል እስከ ትናንት ምሽት ድረስ እንደቀጠለ መረጃዎች እየገለጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በክርስቲያኖች ላይ እየተፈጸመ ያለውን ጥቃትና ግድያን አስመልክቶ የሰጡት መግለጫ ከአርሲ ኦርቶዶክሳውያን በላይ ድምፅ ማን ሊሆን እንደሚችል ያሳየ መረጃ እየሰማን እንገኛለን። ከዚሁ ጋር ተያይዞ ደግሞ የአርሲ ኦርቶዶክሳውያን ክርስቲያኖች በተመለከተ ከኢትዮጵያ ውጭ ያሉ ሌሎች ኦርቶዶክሳውያንና አብያተ ክርስቲያናት የሰጡት መግለጫ የ5 ኪሎውን ቅዱስ ሲኖዶስና ጠቅላይ ቤተ ክህነትን እንድንተዛዘብና እንድንገማመት እያደረጉ ነገሮችን እየሰማን እንገኛለን። እስካሁን ድረስ እየሰማን ያለው ነገር አርሲ ኦሮሚያ ክልል ላይ ጥቃቱ፣ መግደል፣ ማፈናቀሉ እንዳልቆመም ቤተ ክህነትን በዚህ ጉዳይ ላይ ባላየ ባልሰማን ነገሮችን በዝምታ እያለፈና እየተመለከተ እንደሆነ ይሰማ ነው። መንግስትም በዚህ ጉዳይ ላይ የሚፈልጋቸውን ዜናዎችና መረጃዎች በመገናኛ ብዙሃን ከማሰራጨትና ከማስተላለፍ በቀር ይህን ትልቅ የሆነ ክስተትና የኦርቶዶክሳውያንን ጭፍጨፋን አስመልክቶ አንድ መንግስታዊ ሚዲያ የአየር ሽፋን ሰጥቶት ሲዘግብም እየሰማን አይደለንም። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች ይህንና ሌሎችን መረጃዎችን በተመለከተ ዛሬ ለእናንተ መረጃዎችን አቀርብላችኋለሁ። ለዚህ ለንጋት ኮከብ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ ምጋብዛችሁ ሙልጌታ ስዩም ነኝ። እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ፣ እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? እንግዲህ ከሰሞኑ በኦርቶዶክሳውያን ክርስቲያኖች በተለይ ኦሮሚያ ክልል የኦርቶዶክሳውያን ቄራ፣ የኦርቶዶክሳውያን መታረጃ ቤትና አገር ቤትና ክልል ከሆነ ከረብረም ብሏል። በእነዚህ 5 እና 6 7 ዓመታት ኦርቶዶክሳውያን ክርስቲያኖች ያዩት መከራ፣ መፈናቀል፣ ስደት፣ መዋቅራዊ ጥቃት በየትኛውም ዘመነ መንግስት ያልታየ ያልተመለከትነውን ክስተት አሁን በእድሜያችንና በዘመናችን ላይ እየተመለከተን እንገኛለን ማለት ነው። እርግጥ ነው እስከዛ ድረስ ብቅልም መጣ ሂደት የሚሉ ጥቃቶችንና ማፈናቀሎችን በርሱ እንመለከት የነበረው። የአሁኑ ግን ከሌሎቹ ለየት የሚያደርገው ነገር በማያቆም መልኩ ማባሪያ በሌለው ሁኔታ በተከታታይ ክርስቲያኖች እየተጠቁ እየተፈናቀሉ ያሉበት ሁኔታ ነው የምንመለከተው። ይህ በአጋጣሚና ደግሞ በድንገት የመጣ ነገር ሳይሆን እስከዛሬ ድረስ ሲያለማምዱን መከራና ስቃያችንን ደግሞ ሲያሳዩን ከርመው ዛሬ ሁሉም ኦርቶዶክሳውያን ክርስቲያኖች ሲኖዶሱም ጠቅላይ ቤተ ክህነቱም ደንዝዘን በተቀመጥንበት ሁኔታ ላይ ሞትን አለማምደውን፣ ግድያን አለማምደውን ይህን ነገር እየሰማንና እየተመለከትን ከተኛንና ምንም ነገር እንዳልተፈጠረ አድርገን ማሰብ ከጀመርን ቆይተናል። አሁን በዚህ አካባቢ ያሉ ኦርቶዶክሳውያን ክርስቲያኖች የሚደግፋቸው የሚያግዛቸው አቶ በጭንቅና በሰቀቀን ያሉ የተገደሉ በሐዘን ላይ የወደቁ እጅግ በጣም የሚከብዱ ነገሮችን ነው ከአካባቢው የምንሰማው ማለት ነው። አሁን በቅርብ ጊዜያት እንኳን እንደሰማነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናይጄሪያ ውስጥ የሚፈጸመውን የክርስቲያኖችን አስመልክቶ እንግዲህ የአሜሪካው ፕሬዚዳንት ጣልቃ በመግባት በጉዳዩ ላይ መግለጫ ሰጥተዋል። የናይጄሪያ ክርስቲያኖች ሞትና ግድያ ለዓለም አቀፉ ማህበረሰብ ለአሜሪካው ፕሬዚዳንት ተደራሽ የሆነው በምንም መልኩ አይደለም። ከውስጥም ከውጭም በተቀናጀ መልኩ ጉዳዩን ለዓለም አቀፍ ማህበረሰብ በማውጣትና በማጋለጣቸው የናይጄሪያ ክርስቲያኖች ጉዳይን ዓለም አቀፍ ማህበረሰብ እንዲረዳና እንዲገነዘብ በመደረጉ ፕሬዚዳንት ዶናልድ ትራምፕ ለናይጄሪያ መንግስት ይህንን ማስጠንቀቂያ፣ ማሳሰቢያ፣ እርዳታ፣ ድጋፍ ከማቆም ጀምሮ ወደ ናይጄሪያ ጦር ሰራዊት በመላክ በዚህ ያሉ የክርስቲያኖችን ስቃይና መከራን ለመታደግ እንደሚገደር ነው ዶናልድ ትራምፕ ይህንን መግለጫ የሰጠው ማለት ነው። እንግዲህ ይህ የናይጄሪያውያን ክርስቲያኖች ለዓለም አቀፍ ማህበረሰቡ እንዲደርስና አሜሪካን በዚህ ጉዳይ ላይ መግለጫ እንድትሰጥ ያደረጋት ምንድን ነው? የተደራጀ የተናበበ ከውስጥ እስከ ውጭ ድረስ ጉዳዩን በማጋለጣቸው ይህን ነገር ዓለም አቀፉ ማህበረሰብ እንዲያውቅላቸው አድርጓል ማለት ነው። አሁን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየሆነ ያለው ነገር ምንድን ነው?
እንኳን ዓለም አቀፉ ማህበረሰብ ቀርቶ አይደለም የራሳችን የምንላቸው እረኞች አባቶች እንኳን ባልሰሙ ባላዩ ምንም ነገር ባልተፈጠረ ነገር ነው በጸጥታ ሆነው በዝምታና በቸልታ እየተመለከቱት ያሉት ነገር ላይ። ስለዚህ አሁን ወደ ውጭ ብናማተር ወደ ውጭ ብንመለከት ከውስጥ ያለው መዋቅሩ ከውስጥ ያሉት አባቶች ይህንን ጉዳይ ላይ ካልደገፉ ካልተባበሩ ህመሙ ካልተሰማቸው በስተቀር ላይ የውጭ ማህበረሰብማ እንዴት ሊረዳን ይችላል? የውጭ ዓለም አቀፍ ህዝብማ እንዴት ይህን ጉዳይ ሊያቀልን ይችላል? አሁን እኮ እውቅና እኮ ያልተሰጠን በገዛ አባቶቻችን በገዛ ሰዎቻችን በገዛ የቤተ ክርስቲያናችን መሪዎች በተባሉት አባቶች ድረስ እኮ ነው ይህ የኦርቶዶክሳውያን ግድያና ሞት መፈናቀል እውቅና እንዳይሰጠው በመግለጫ ብቻ ሌሎች እምነት ተቋማት እንዳደረጉት ነገር ነው። አቡነ ዲዮስቆሮስም አቡነ ሳዊሮስም መግለጫ በማውጣት ሀዘናችንን እንገልጻለን የሚል ነገር ላይ እንደ ባይተዋር እንደ ባዳ ይህን ሀሳባቸውን ያቀረቡት እንጂ ጉዳዩን በመከታተል አካባቢው ድረስ በመድረስ ኦርቶዶክሳውያንን የማጽናናት የማረጋጋት ይህንን ጉዳይ ደግሞ ለዓለም አቀፉ ማህበረሰብ የማጋለጥ በመንግስት ላይ ጫና በመፍጠር ይህንን ጉዳይ የማስቆም ስራ እኮ ማንም እኮ የሰራ የለም እኮ። አይተናቸዋል እኮ የዛሬ 3 እና 4 ዓመት እርስ በርሳቸው በፈጠሩት የብሔር ሲኖዶሳቸው እኮ የኢትዮጵያን ክርስቲያኖች እኮ ጥቁር አስለብሰው ቤተክርስቲያን በር ራሳቸው እያሰበሩ ስንት ክርስቲያኖችን ሲያስገድሉ እኮ ከፋፍለውን እኮ ለሚፈልጉት ጉዳይ እኮ ሲያዘምቱን ነበር እኮ አይተናል እኮ። አሁን ንጹሃን ክርስቲያኖች ሲገደሉ ምን ነው ድምጽ መሆን አቃታቸው? ለነሱ ለመናገር አደባባይ ጉዳያቸውን ለማውጣት ህመማቸውን ለመጋራት ሌላው እንኳን ይቅር የተሾሙበትን የተሰጣቸውን መንፈሳዊ ጸጋን ተጠቅመው እንኳን የማጽናኛ የማረጋጊያ እንኳን ቃል ቢናገሩ ማንን ገደለ ማንን ጎዳ? በጣም የሚያሳዝን ነገር ነው። እግዚአብሔር ለነዚህ ለተጎዱትና ለተገፉት ወገኖቻችን መፍትሄና ሰላምን ይስጥልን። የኢትዮጵያ መንግስት ይህንን ጉዳይ ላይ ማስቆም ትኩረት መስጠት የሚችልበትን ነገር መስራት የሚቻለው በውጭ ያሉ ኦርቶዶክሳውያን ክርስቲያኖች ተናበው ተቀናጅተው ይህንን ጉዳይ ለዓለም አቀፉ ማህበረሰብ እንዲጋለጥ ካላደረጉ በስተቀር ግድያው አሁንም እንደቀጠለን ያሉት። ከዚህ ጋር ተያያዙ ብፁዕ አባታችን አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ከኢትዮ ቤተሰብ ጋር ባደረጉት ቃለ ምልልስ የተናገሩት ነገር ግልጽና ትክክለኛ ነገር ነው። ኢትዮጵያ ውስጥ ያሉት ክርስቲያኖች እየተገደሉም ድምፃቸውንም እያሰሙ በኑሮ ውድነት ተይዘው ስንቱን ነገር ይጋፈጡታል፣ ስንቱን ነገር ይታገሉታል። በውጭ ያለናል ጉዳዩን ወደ ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ መንግስት እንኳን የማሳወቅና የማቅረብ ጉዳይ እንኳን አልተሰራም። ለምንድን ነው ይህን ያልሰራ ነው? ይህንን ካላደረግን በቀር እልቂታችን ሞታችንና ግድያችንን እንኳን ማስቆም አንችልም። ለምንድን ነው እኛ ውጭ ያለነው ዲያስፖራ ኦርቶዶክሳውያን ይህንን ጉዳይ ማንሰራው? በማለት እንከታተላቸውና እንመለሳለን። ስንት ቤተክርስቲያን ነው ዲሲ ያለው ንገረኝ። ከ40 በላይ ቤተክርስቲያን አለ። 40 ቤተክርስቲያን አለ። ከዚያ እያንዳንዱ 5 ካህን ቢኖር ስንት ካህን አለ? 40 ጊዜ 5 ስንት ካህን ይኖራል? በእያንዳንዱ 100 ምዕመን ቢኖር ስንት ምዕመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም ወይ? ይችላል። ስለዚህ እዚህ ስራ እንጀምር ነው የኔ ጥያቄ። ከዚህ ስራ እንጀምር። ይሄኛው እኛ ነፃ ሀገር ያለ ነው ሰዎች በሌሎቹ ሀገር ያሉት በግብጽ ብትሄድ በሶሪያ ብትሄድ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገቱት። እዚህ ሀገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቀደም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቭን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፍኩ አይደለም። ትክክል ያላደሉ ሰዎች አሉ በእነሱ የተቀመጡ። እንደዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም ያለሁት። ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቀውስጦስ የተናገሩትን አልሰማሙ? ያንን አትጠቅሱትም? 200 ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት እና አቡነ ቀውስጦስ። ስለነሱ ማንም ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። ስለዚህ እናንተ እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። እንግዲህ ጉዳዩ ሁሉም ሰው በተቀናጀ መልኩ ህመሙና ስሜቱ ገብቶንና ተረርቶን ይህንን ጉዳይ ዓለም አቀፍ መንግስታትና የውጭ ማህበረሰብ ተረርቶትና አውቆት በመንግስት ላይ ጫና አስገዳጅ ነገር መጥቶበት ይህን የኦርቶዶክሳውያን ክርስቲያኖችን የረዥም ጊዜ ጭፍጨፋን እልቂትንና የማግለል በስውርም በግልጥም የሚሰራውን ጥቃትን ማስቆም ካልቻል አሁን አለማምደውናል። አሁን ገለውን አሳደውን አካባቢውን አጽድተዋል። ከዛ በኋላ የሚቀራቸው ደግሞ ወደፊት እየገፉ ወደፊት እየቀረቡ የማይቀረው ጉዳይ 5 ኪሎ ተከናንበው ተጀቡነው በክብር የተቀመጡ ህመም የማይሰማቸው
እነዚያ የቤተክርስቲያን አባቶች ጉዳይ ላይ መድረሱ የማይቀር ነገር ነው። እኒህን ጉዳዮች እያየን እየተመለከትን በዘመናችን በፈጠነ መልኩ የክርስቲያኖችና የአብያተ ክርስቲያናትን ውድመትን ማየት እንደሚያሳም ነገር የለም። በዘመናችን በጣም ደንዝዘናል። በጣም በከባድ ችግር ውስጥ ያለነው መንፈሳችን በዝለት ውስጥ ያለው በዓለም ውስጥ ታስሮ አይደለም። በሰማ ባልሰማ ስጋችንን ብቻ አደልበን የዓለምን ነገር ብቻ ተሸክመን መንፈሳዊነትን ትተን የክርስቲያኖችን ስሜት ማንገራ መሆናችን ይህ ከባድ በደል ነው። ይህ ከባድ አሳዛኝ ነገር ነው። እነሱ እኮ እዚህ ተቀምጠው እኮ ነው በርቀት ያሉት። የህንድ ኦርቶዶክስ ቤተክርስቲያን ፓትርያርክ እኮ በኢትዮጵያ ውስጥ እየሆነ ያለው ነገር ያሳስበኛል፣ በኢትዮጵያ ኦሮሚያ አርሲ ውስጥ እየተፈጠረ ያለው የክርስቲያኖች ሞትና ስቃይ እጅግ በጣም ያሳስበኛል፣ እግዚአብሔር ምሕረትና ቸርነቱን እንዲያደርግላችሁ በጸሎታችሁ አስባችኋለሁ እኮ ብለው 5 ኪሎ የተቀመጡት ጳጳሳትና መነኮሳት ምንም ነገር ባልተናገሩበት ሰዓት ላይ ባህር ማዶ ተሻግራ ያለችው ቤተክርስቲያን ፓትርያርክ ግን ይህን አሰምተዋል፣ ይህን ነገር ተናግረዋል። ቤተክርስቲያን ጥያቄዋ ምንድን ነው? የህዝበ ክርስቲያኑ ፍላጎት ምንድን ነው? ቤተክርስቲያናችን ነገ እንዴት እናሻግር የሚል ነገር አይደለም የተደረገ። የተለመደ ህይወት ነው፣ ድግግሞሽ የተሞላበት አገልግሎት ነው እየተሰጠ ያለ ነገር ነው። ይህን የሚያክል ቁጥር ይዘን፣ ይህን የሚያክል ቆዳ ስፋት ይዘን፣ ይህን የሚያክል ታሪክ ይዘን እንዴት ኦርቶዶክሳውያን ክርስቲያኖች በእነዚህ 5 እና 6 ዓመታት እልቂት ውስጥ እንገባለን? እንዴት መደራጀት አቃተን? እንዴት መናበብ አቃተን? እንዴት አንድ መሆን አቃተን? አንድ እንዳልሆን እኮ ስላወቁ እኮ ነው ከመንግስት መዋቅር ጀምሮ እስከ ሌሎች እምነት ተቋማት ድረስ ቤተክርስቲያናችን ላይ እኮ የዘመቱት። አንድ ብንሆን እኮ እንፈራ ነበር እኮ። ይሄ እኮ መፈራትና ግርማ ሞገስ እኮ የምናገኘው እኮ በህዝብ ቁጥራችን እኮ አይደለም እኮ። ጥቂት እንኳን ሆነን ብንደራጅ ብዙን እኮ መታደግ እንችል ነበረ። ግን ሁሉ የፈረሰ ነው፣ ሁሉ የተፈታ ነው፣ ሁሉ መሪ የሌለው ነገር ነው፣ ሁሉ በዘለማር ነው። አይተናል እኮ የሰሞኑን ቅዱስ ሲኖዶስ ስብሰባ ነው እኮ። የጠቅላይ ቤተ ክህነት ስንተኛ ጉባኤ የተባለውን እኮ አይተናል እኮ። የተለመደ ነገር ላይ ልክ እንደ መንግስት ተቋማት የገቢዎች ጽሕፈት ቤት ይመስል እንትና ሀገረ ስብከት ይሄን አስገባ፣ እንትና ሀገረ ስብከት ይሄን አስገባ። ይሄ ምን ያጠቅማል? የገንዘብ ችግር እኮ አይደለም ቤተክርስቲያን ላይ ያለው፣ የመዋቅር ነው፣ የአስተዳደር ነው፣ ክርስቲያኑን የመጠበቅ የመደገፍ ነው፣ የእረኝነትን ስራ የመወጣት ያለ መወጣት ጉዳይ እኮ ነው ቤተክርስቲያናችንን እየፈተናት ክርስቲያኖችን ዋጋ እንዲከፍሉ እያደረጉ ያለው። እንዳትፈራ እንዳትፈራ እምነትህን አደራ ተገደሉ በግፍ ተገደሉ በግፍ ተዋህዶን ሃይማኖት ያሉ ተገደሉ በግፍ ተገደሉ አሁን እየሆነ ያለው ነገር ከግራኝም ከዮዲት ጉዲትም እጅግ የከፋ ዘመን ውስጥ ያለ ነው። እነዛማ ለይቶላቸው እኮ ጦር ስበቀው እኮ ሰራዊት አሰለፈው እኮ ነው ቤተክርስቲያንን ሲያጠቁ የነበሩት። ይሄ እኮ እያረፈ ኃይሉን እያደሰ በሆነ ሰዓት ላይ እንደገና እየነሳ ዝም ያን እንደገና ራሱን እየደበቀ በሆነ ሰዓት ላይ እንደገና እንዲህ ሆነው አለማምደውን ምንም ነገር እንዳልተፈጠረ ሆነን እየኖርን ነው፣ እየወጣን ነው፣ እየገባን ያለ ነው። ይህ ታሪክ ቆይቶ ይህ መከራ ተለማምደ ነው ይህ ጊዜ አልፎና ሂዶ ነገ ቤተክርስቲያናችን ነገ ሀገራችን እንደ ቱርክ የማትሆንበት ጊዜና ሰዓት የለም። ቱርክ እኮ ኦርቶዶክስ ክርስቲያኖች እኮ የበዙባት ታሪክና ምድሯ ሁሉ እኮ ክርስትና የሚገለጥባት ሀገር ነበረች። ግን በአንድ ጊዜ እኮ አይደለም እኮ የሰለመችው። በአንድ ጊዜ እኮ አይደለም ያ ሁሉ ክርስቲያናዊ እሴትና ታሪኳ የጠፋው። እንዲህ ያለ ነገር አለማምደዋቸው ነው። እንዲህ ያለ ነገር ሰርተውባቸው ነው። ክርስቲያኑ አባት የለንም፣ ክርስቲያኑ መሪ የለንም፣ ክርስቲያኑ ጠባቂ የለንም። እንዲህ ተስፋ የቆረጠው ነው። እረኛ የሌለው መንጋ ሆኖ በመበተኑ ነው ዛሬ ቱርክ ይህንን መልክና ይህንን ገጽታ ይዛ እንድትገኝ ያደረጋት። ቱርክ እኮ ብንሄድ ክርስቲያናዊ ሴት ነው አሁን የምንመለከተው። የቱርክ መንግስት እኮ የሚያሳየው የሚያስጎበኘው እኮ ኦርቶዶክሳዊ አባቶች የሰሯቸውን ታሪኮችን እኮ ነው የሚያስጎበኙት። ግን ያ ታሪክ አልፎ ግን ዛሬ ቱርክ በእስልምና ታሪክ የተገለጠች ሀገር ሆናለች። ኢትዮጵያ የእመቤታችን አስራት ሀገር ናት እናምናለን። ግን ሰው ድርሻውን ካልተወጣ ምን ይሆን? ቃል ኪዳን ተሰጥቶናል። ድርሻችንን ካልተወጣን፣ ቤተክርስቲያናችንን ካልታደግን፣ አንድነትና ህብረት መናበብና መረዳዳት መተዛዘን ከሌለን ይህን ያክል ቁጥር አለን በዓላት ሲመጣ ማጀቡ ማድመቁ ይሄ ትርጉም የሌለው ነገር ነው። እንዲህ ያሉ መከራ ስናልፍና ስንሻገር ነበር የቤተ ክርስቲያን ልጆች ሞትና ስቃይ፣ ግድያና መፈናቀል ደንታቸው ያልሆኑ ሰዎችን ማድረግ የሚችሉ አቅም ያላቸው ስልጣን ያላቸው ተጽዕኖ መፍጠር የሚችሉ ሰዎች በዝምታ ያተኙትን ሰዎች እግዚአብሔር አምላክ ይቀስቅስልን። በመጨረሻ ደግሞ መምህር ፋንታሁን ዋቄ የሰጠው አንድ አስገራሚ መረጃ አለ። ብዙዎች እየሰማ ነው የመጣ ነው። ሞዓ ተዋህዶ ተብሎ የተቋቋመ ኦርቶዶክሳዊ የጦር ሰራዊት አለ በሚል ነገር ብዙዎች ይህን ነገር ያውቃሉ። ከዚህ ጋር ተያይዞ አሁን ቤተክርስቲያናችን የገጠማት እንዲህ ያለ የመዋቅር ጥቃትና ፈተና ልትሻገርና ልታልፍ የምትችለው የመንግስት የጸጥታ ኃይሎች ህግ ማስከበር ያልቻሉበት፣ መንግስትም እየሰማ እንዳልሰማ ሆኖ ያለፈበት፣ ቅዱስ ሲኖዶስና የቤተክርስቲያን አባቶችም ይህን ነገር ማስተካከልና
መታገል ያልቻሉበት ሁኔታ ስላለ ህዝበ ክርስቲያኑ የራሱ መፍትሄ መፈለግ አለበት በማለት ሞዓ ተዋህዶ ተብሎ የተቋቋመ የጦር ሰራዊት በውጭ ደግሞ በዲያስፖራው የሚደገፍና የሚታገዝ ቡድን እንዳለ ሰምተናል። ለዚህ ጉዳይ ላይ ደግሞ አሁን ቤተክርስቲያናችን በኦሮሚያ ክልል አርሲ አካባቢ የተከፈተባት ጥቃትና የክርስቲያኖች ግድያን በተመለከተ አሁን ይህ ሞዓ ተዋህዶ ተብሎ የተቋቋመው የጦር ቡድን ያለበትን እንቅስቃሴ እሱ መረጃ በማቅረብ የዛሬውን ዝግጅት አጠናቅቃለሁ። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁላችሁ ፈጥነው እንዲደርሷችሁ የደውል ምልክቷን በመጫን ላይክ እና ሼር እያደረጋችሁ የቻናላችን ወዳጅና ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት ምን እንደሆነ። ብቻ አንድ ነው። እንግባ። ኃይል እግዚአብሔር ሰራዊት የጌዲዮን አረ እንደሱ ብለን እንሄድ።